measurements of income inequality ካየን እስካሁን income inequality እና poverty የሚባሉትን ፕሮብሌሞች ካየን በኋላ የአገር በቀል ዕውቀት ወይም indigenous knowledge ምን አይነት ፋይዳ አለው? to reduce such problem income inequality and poverty እና income inequality ለመቀነስ የአገር በቀል ዕውቀቶች ምን አይነት ፋይዳ አላቸው የሚለውን እናይ። በኢትዮጵያ ኮንቴክስት indigenous knowledge ምንለው the idea of local people ነው። indigenous knowledge ማለት the idea or knowledge of local people የአገር የሎካል የዶሜስቲክ ወይም የአገር ውስጥ አገር በቀል ዕውቀት ምንለው በተለምዶ ወይም የሎካል ፒፕል ዕውቀት ማለት ነው indigenous knowledge ምንለው። ስለዚህ የሎካል ወይም የአገር በቀል ዕውቀት ድህነትንና የሀብት ክፍፍል አንፌር የሆነ የሀብት ክፍፍልን እንዴት መቅረፍ ይችላል የሚለውን እንዴ or the role of indigenous knowledge in reducing poverty and income inequality poverty መጀመሪያ የፖቨርቲ ላይ ያለው ፋይዳ እንግዲህ indigenous knowledge በኢትዮጵያ ኮንቴክስት ካየነው ኢትዮጵያ በጣም በብዙ ካልቸር እና በብዙ ማህበረሰብ ሀብት የታቀፈች የታደለች ሀገር ናት። ሀገራችን ኢትዮጵያ ብዙ indigenous knowledge ያላት ብዙ indigenous ካልቸር ያላት ነው። ከካልቸሩ ጋር ደግሞ ብዙ ሀገር በቀል ዕውቀቶች አሉ። በኢኮኖሚው፣ በጤናው፣ በማህበረሰቡ ብናይ ብዙ አገር በቀል ካልቸሮች ዕውቀቶች ያላት ሀብቶች ያላት ሀገር ናት። ከካልቸሩ አንፃር ካየነው ሀገር በቀል የሆኑ ዲሞክራሲዎች አሉ እንደ ገዳ ሲስተም የምንለው። በመድኃኒት ቅመማው ካየን ብዙ የባህል መድኃኒቶች አሉ። ብዙ አባቶቻችን ቤተሰቦቻችን እንዲሁም የሀገራችን ሰዎች የሚያውቁት ከተለያየ ማህበረሰብ ብንወስድ የየራሱ የሆነ የመድኃኒት ባህል ያለው ማህበረሰብ ያለን ሀገር ነው። ከኢኮኖሚውም አንፃር ስናይ የተለያዩ ፖቨርቲን ድህነትን ልንቀርፍባቸው የምንችሉ ችግሮቻችን ልናስወግድባቸው የምንችሉ ኢንዲጂነስ የሆኑ ዕውቀቶች አሉ፣ ሀገር በቀል የሆኑ ዕውቀቶች አሉ። ስለዚህ እነዚህ ሀገር በቀል ዕውቀቶች እንዴት ይተገበራሉ፣ እንዴትስ ድህነትን መቅረፍ ይችላሉ የሚሉትን እንግዲህ ብዙ አለ። ብዙ ማህበረሰብ የኢትዮጵያ 80 ምናምን የሚሆነው ማህበረሰብ ብሔረሰብ የራሱ የሆነ ሀገር በቀል ዕውቀት አለው። የራሱ የሆነ ድህነትን የሚታገልበት የሚያስወግድበት መንገዶች አሉት። በዋናነት ግን ሁላችንም የምናውቃቸውን ለማየት እንሞክራለን። አንዱ indigenous knowledge ኢትዮጵያ የምንለው እድር ነው። እድርን ማያውቅ የለም። ሁሉም የኢትዮጵያ ክፍል ብንሄድ እድር ኮመን የሆነ ሁሉንም ሼር የሚያደርገው indigenous knowledge ነው። እድር የምንለው በተለይ እንደ ላይፍ ኢንሹራንስ ነው። ይሄ ትራዲሽናል የሆነ ላይፍ ኢንሹራንስ ነው፣ የህይወት መድን ነው። ምንድነው? ሰዎች ችግር በገጠማቸው ሰዓት፣ ሰዎች ደስታ በገጠማቸው ችግር ብቻ ሳይሆን ደስታ በሚገጥማቸው ሰዓት፣ ሀዘን ሲገጥማቸው፣ ሰርግ ሲገጥማቸው ተባብረን ሀዘናቸውን የምናስተዛዝንበት መንገድ ነው። ችግራቸውን የምናስወግድበት መንገድ ነው። ሀዘን በሚደርስባቸው ሰዓት ብዙ ወጪዎች ይኖራሉ። እነዛን ወጪዎች ለመቀነስ ወይም እነዛን ወጪዎችን ሸር ለማድረግ የምናቋቁመው ትራዲሽናል ኢንሽን ነው እድር የምንለው። ስለዚህ ይሄ indigenous knowledge ነው። ፖቨርቲን እንቀንሳለን።